እሺ ሰመሪ ኦፍ ፕሮዳክት ካራክተሪስቲክስ ይላል። ዛሬ ብናየው ስለ ሴፕሮፍሎክሳሲን መድኃኒት ነው። ስለ ሴፕሮፍሎክሳሲን መድኃኒት በተመለከተ ብዙ ነገር እናያለን። የመጀመሪያው ስለ ብራንድ ኔም እናያለን፣ ጀነሪክ ኔም፣ ስለ ኳሊታቲቭ እንደ ኳንቲታቲቭ ኮምፖዚሽኑን ከምን ከምን እንደተሰራ እናያለን። ሌላ ደግሞ ምን አይነት ዶዜጅ ፎርም እንዳለው በምን አይነት ዶዜጅ ፎርም ሴፕሮፍሎክሳሲን እንደሚገኝ እናያለን። ሌላኛው ክሊኒካል ፓርቲኩለርስ ከሚባሉት ቴራፒቲክ ኢንዲኬሽንስ ለምን አይነት ነገር ታዘዛል የምንለውን በዝርዝር እናያለን። ሌላኛው ደግሞ ፖሶሎጂ ኦር ሜቶድ ኦፍ አድሚኒስትሬሽን ሴፕሮፍሎክሳሲን እንዴት ነው አድሚኒስተር ወደ ፔሸንት ሳይድ እንዴት ነው አድሚኒስተር የምናደርገው የምንለውን ነገር እናያለን። ሌላኛው ኮንትራኢንዲኬሽን አባውት ሴፕሮፍሎክሳሲን በፍጹም ኔቨር የማይሰጥባቸው ሁኔታዎች መቼ ነው የምንለውን እናያለን። ሌላኛው ዋርኒንግ እንደ ፕሪካውሽን ፎር ዩዝ ሴፕሮን ስንጠቀም ምን አይነት ዋርኒንግ እና ምን አይነት ጥንቃቄ ማድረግ እንዳለብን እናያለን። ሌላኛው ድራግ ኢንተራክሽን ነው። ሴፕሮፍሎክሳሲን ከምን ጋር ሲወሰድ ኢንተራክሽን ወይም ደግሞ መስተጋብር ሊፈጥር ይችላል የምንለውን እናያለን። ሌላኛው ሴፕሮፍሎክሳሲን እርግዝና እና ጡት ለሚያጠቡ እናቶች ያለው ውጤት እንዴት ነው የምንለውን እናያለን። ሌላኛው አድቨርስ ኢፌክቱ ምንድን ነው ሴፕሮፍሎክሳሲን የምንለውን እናያለን። ሌላኛው ኦቨርዶዝ ሴፕሮፍሎክሳሲን ኦቨርዶዝ ከመጠን በላይ ቢወስድ ያ ፔሸንት ምን ሊሆን ይችላል የምንለውን እናያለን። ሌላኛው ፋርማኮሎጂክ ፕሮፐርቲውን እናያለን። ፋርማኮካይናቲክ ፕሮፐርቲውን እናያለን። ባዮ ትራንስፎርሜሽኑን እናያለን። ፋርማስቲካል ፓርቲኩለርስ ኢንካምፓታቢሊቲስ የምንለውን እናያለን። ሌላኛው ስቶሬጅ ኮንዲሽኑ በምን አይነት ሁኔታ ነው ሴፕሮፍሎክሳሲን ስቶር ይሆናል የምንለውን እናያለን ማለት ነው። ይሄ የመጨረሻው ነው። ስለዚህ ከመጀመሪያው ስንጀምር ተከታታዮቻችን ቪዲዮን እያያችሁ ሰብስክራይብ እያደረጋችሁ ቪዲዮን በማየት ሰብስክራይብ ሼር በማድረግ አበረታቱን። ስለዚህ እንጀምር። ሴፕሮፍሎክሳሲን እንደምናውቀው በታብሌት ፎርም ነው በብዛት የሚገኘው፣ በአይቪ እና በታብ ይገኛል። ስለዚህ ሴፕሮፍሎክሳሲን ታብሌት 500 ሚሊግራም ነው የምናየው ዛሬ። ኮምፖዚሽኑ ስናይ እያንዳንዱ ፊልም ሴፕሮፍሎክሳሲን ታብሌት ከ500 ሚሊግራም ሴፕሮ እና ኤክስፓያንቶች አሉት እና ከለሩ ደግሞ የታይታኒየም ዳይኦክሳይድን ነው የምንጠቀመው ብዙ ሰዓት። ሴፕሮፍሎክሳሲን ብዙ ጊዜ በኦራል ፎርም ወይም በፒኦ ፎርም ወይም ሶሊድ ዶዜጅ ፎርም በታብሌት ሊገኝ ይችላል። ክሊኒካል ፓርቲኩለርስ በምናይበት ጊዜ ቴራፒቲክ ኢንዲኬሽኑ ሴፕሮፍሎክሳሲን መቼ ነው ኢንዲኬትድ፣ ለምንድን ነው ኢንዲኬት ሆነ ለምነው ስናይ ሴፕሮ ታብሌት 500 ሚሊግራም ኢዝ ኢንዲኬት ፎር ዘ ትሪትመንት ኦፍ ኤ ዋይድ ቫራይቲ ኦፍ ኢንፌክሽንስ which are caused by susceptible gram positives and gram negative organisms including mixed infection which are caused by 2 or more organisms። ሴፕሮፍሎክሳሲን ያው ግራም ፖዚቲቭ ባክቴሪያዎችን ግራም ኔጌቲቭ ኦርጋኒዝሞችን ከቨር ያደርጋል። ስለዚህ እንደምናውቀው ሴፕሮ በጣም ብሮድ ስፔክትረም የሆነ አንቲባዮቲክስ ነው። so it should be indicated for the treatment of following infections which are caused by susceptible bacteria። ሴፕሮፍሎክሳሲን ሜይንሊ በዋናኛነት የመጀመሪያው ለሬስፓይራቶሪ ትራክት ኢንፌክሽን ይሆናል። ይህም አኪዩት እና ክሮኒክ ብሮንካይተስ፣ ኦብስትራክቲቭ ኤርዌይ ዲዚዝ፣ ኤምፋይማ ካለ ሴፕሮን ሞስትሊ ኢንዲኬት እናደርጋለን። ሌላኛው ዩሪነሪ ትራክት ኢንፌክሽንስ ላይ ሴፕሮን እንጠቀማለን። የሽንት ቱቦ ኢንፌክሽን የምንለው ነው። ስለዚህ አኪዩት እና ክሮኒክ ፓይሎኔፍራይተስ፣ ሲስታይተስ፣ ዩሪተራይተስ፣ ፕሮስታይተስ እና ክሮኒክ ኮምፕሊኬትድ የሆነ ዩቲአይ ካለ ሞስት ኦፍ ዘ ታይም ሴፕሮ ኢንዲኬትድ ነው ማለት ነው። ሌላኛው ሴፕሮ ኢንዲኬት የምናደርግበት ሁኔታ ስኪን እና ሶፍት ቲሹ ኢንፌክሽንስ ካለ ዱሪንግ ሰርጂካል ኦር ፖስት ኦፕሬቲቭ ውንድ ኢንፌክሽን ዲዩ ቱ ግራም ኔጌቲቭ ኦርጋኒዝም ሰች አስ ሲዶሞና አርዲኖሳ ከቨር ስለሚያደርግ ሴፕሮን እንጠቀመዋለን። ብዙ ጊዜ ፔሸንቶቻችን ቀዶ ጥገና ካልተደረገላቸው በኋላ ብዙ ጊዜ ግራም ኔጌቲቭ ባክቴሪያዎች ሲዶሞና አርጂኖሳ የምንለው ባክቴሪያ ሊመጣ ስለሚችል ያን ባክቴሪያ ከቨር የማድረግ ቴንደንሲ ስላለው ሴፕሮን ሞስትሊ ኢንዲኬትድ ነው። ሌላኛው ቦን ኤንድ ጆይንት ኢንፌክሽንስ ላይ ሴፕሮ በጣም ተመካሪ ነው። ሶ አኪዩት ኤንድ ክሮኒክ ኦስቲዮማላይተስ ሴፕቲክ አርትራይተስ ካለ ሴፕሮ ኢዝ ቤስት
ፕሬፈረብል ነው። ስለዚህ የአጥንትና መገጣጠሚያ ኢንፌክሽን ካለ ሲፕሮፍሎክሳሲን በጣም ጸዴ ነው። ሌላኛው ሴክሹዋል ትራንስሚትድ ዲዚዝ እና ጎኖሪያ ኢንክሉዲንግ ኮዝድ ባይ ቤታ ላክታሜዝ ፕሮዲውሲንግ ስትሬን ካለ ወይና ቻንክሮይድ ዊች አር ኮዝድ ባይ ሂሞፊሊያ ዱክሪ የሚባለው ባክቴሪያ ካለ ለዛ ኢንዲኬትድ ነው። ሌላኛው ሜቶድ ኦፍ አድሚኒስትሬሽን እንዴት ነው አድሚኒስትር የምናደርገው ወደ ፔሸንት እንዴት ነው አድሚኒስትር ሊሆን የሚችለው የምንለውን ስናይ ሲፕሮፍሎክሳሲን ታብሌት 500 ሹድ ቢ ስዋሎድ ሆል ዊዝ አዱኬት አማውንት ኦፍ ሊኩዊድ። ስለዚህ ሲፕሮ 500 ሚሊግራሙን ሙሉ ይዋጣል በቂ ፈሳሽ ከበቂ ፈሳሽ ጋር አንድ ላይ። ሲፕሮ ካን ቢ ቴከን ዊዛውት ሪጋርድ ቱ ሚል። ከሚል ጋር አንድ ላይ ሊሆንም ይችላል ላይሆንም ይችላል። ፍሉድ ሹድ ቢ ቴከን ሊበራሊ። ከፍሉድ ጋር ቢወሰድ ከፈሳሽ ጋር ሲፕሮፍሎክሳሲን ቢወሰድ አሪፍ ነው። ባይሆንም ዛት ማች አርጀንት አይደለም። ሌላኛው አንታሲድ ሹድ ኖት ቢ ቴከን ኮንኮሚተንትሊ ኦር ዊዝን 2 hours ኦፍ ዶዚንግ። ሲፕሮፍሎክሳሲን ከአንታሲድ ጋር አንድ ላይ አይወሰድም። ወይ ደግሞ መወሰድ ካለበት 2 ሰዓት ጋፕ ኖሮ ሲፕሮፍሎክሳሲን ከአንታሲድ ጋር 2 hour ጋፕ አድርገን እንሰጣለን። ቢኮዝ ሲፕሮ አብዞርብ ለመሆን አሲዲክ ኢንቫይሮንመንት ስለሚፈልግ አንታሲድ ደግሞ ፒኤቹን ከፍ ስለሚያደርገው አብዞርቤሽኑን ይቀንሳል። ሌላ አዳልትስ ላይ እንዴት ነው ሜቶድ ኦፍ አድሚኒስትሬሽኑ? ለሪስፓራቶሪ ትራክት ኢንፌክሽን፣ ለቦን ኢንፌክሽን፣ ለጆይንት ኢንፌክሽን ኢንፌክሽኑ ያ ኢንፌክሽን ማልድና ሞደሬት ከሆነ 500 ሚሊግራም ትዋይስ ዴይሊ በቀን 2 ዙር ይወሰዳል። ዛት ሚንስ 1 ግራም ዴይሊ ማለት ነው ማልድና ሞደሬት ከሆነ። እነዚህ ሪስፓራቶሪ ትራክት ኢንፌክሽን፣ ቦን ኢንፌክሽን፣ ጆይንት ኢንፌክሽን ሴቨር ወይም ደግሞ ኮምፕሊኬት ከሆነ ዴይሊ 750 ሚሊግራም ትዋይስ ዴይሊ ልንወስድ እንችላለን ማለት ነው። አናዘር ዋን ኢዝ ዩሪነሪ ትራክት ኢንፌክሽን ነው። የሽንት ቱቦ ኢንፌክሽን ካለ ሲፕሮ ማልድና ሞደሬት ኬስ ከሆነ 250 ሚሊግራም ትዋይስ ዴይሊ እንወስዳለን። ሲቪር ወይም ደግሞ ኮምፕሊኬትድ ከሆነ 500 ትዋይስ ዴይሊ እንወስዳለን። ሌላኛው ኢንፌክሽስ ዲያሪያ ነው። ኢንፌክሽስ የምንለው ተቅማጥ ካለ ሲፕሮፍሎክሳሲን ማይልድና ሞደሬት ወይም ደግሞ ሴቪር ከሆነ 500 ትዋይስ ዴይሊ ብዙ ጊዜ እንወስዳለን ማለት ነው። ለጎኖሪያ 500 ሚሊግራም ሲንግል ዶዝ አንድ ፍሬ ይወሰዳል። ሌላ ቻንክሮይድ ካለ ሲፕሮፍሎክሳሲን 500 ሚሊግራም ትዋይስ ዴይሊ ነው የምንወስደው። ሌላው በጣም ኮንትራኢንዲኬትድ በጣም ሲፕሮፍሎክሳሲን መውሰድ በጥብቅ የተከለከለበትን ሁኔታ እናያለን። ሃይፐርሴንሲቲቪቲ ቱ አክቲቭ ሰብስታንስ። ለዚህ ለሲፕሮፍሎክሳሲን ሃይፐርሴንሲቲቪቲ ካለ ያን መድኃኒት ወስዶ ያ ፔሸንት ማይመች ሁኔታ ከሆነ ከዚህ በፊት ሲፕሮፍሎክሳሲን ኮንትራኢንዲኬትድ ነው። ሌላ ሲፕሮፍሎክሳሲን ዊዝ አዘር ኪኖሎንስ ወይና ሲፕሮፍሎክሳሲን ከኒውሮፍሎክሳሲን፣ ሞክሲፍሎክሳሲን እነዚህ ፍሎሮኪኖሎን ከሚባሉት ጋር አንድ ላይ አይወሰድም በፍጹም። ሌላኛው ሲፕሮፍሎክሳሲን የማይወሰደው ቱ ዘ ኤኒ ኦፍ ኤክስፓንድ ዊች አር ሊስትድ ከነዚህ ሊስት ከሆኑ ኤክስፓንዶች ጋር አንድ ላይ አይወሰድም። ሌላኛው ኮንኮሚተንት አድሚኒስትሬሽን ኦፍ ሲፕሮፍሎክሳሲን እና ተዛኒዲን አይቻልም፣ ኮንትራኢንዲኬትድ ነው ማለት ነው። ሌላኛው ዋርኒንግ እና ፕሪካውሽን ፎር ዩዝ ጥንቃቄ ማድረግ አለብን። ሲፕሮ ስንወስድ ለህፃናት አስዊዝ አዘር ድራግ ኦፍ ዚስ ክላስ ሲፕሮ ሃቭ ቢን ቱ ኮዝ አርትሮፓቲን ዌት ቢሪንግ ጆይንት ኦፍ ኢማቹር አኒማል። ጆይንት ላይ ኢፌክት ስላለው ጆይንት ላይ ኢማቹር ወይም ደግሞ በደንብ ማቹር ካልሆነ ሲፕሮ መውሰዱ ብዙም አስፈላጊ አይደለም። ሄንስ ሲፕሮፍሎክሳሲን ኢዝ ዩዥዋሊ ኖት ሪኮመንድድ ፎር ዩዝ ኢን ቺልድረንስ። ለህፃናት ለቺልድረን አይቻልም ማለት ነው። እነዚህ ቺልድረን ሲወስዱ ደግሞ ቤዝድ ኦን ዶዝ አጀስትመንት ነው ሊወስዱ የሚገባው። ሌላው ኢምፔርድ ሬናል ዳሜጅ ኩላሊት አካባቢ ችግር ካለ ሲፕሮፍሎክሳሲን ዊዝ በጥንቃቄ ነው የሚወሰደው። ዶዝ አጀስትመንት ዊል ቢ ሪኳየርድ ኢን ፔሸንት ዊዝ ሞደሬት ቱ ሲቨር ኢምፔርመንት ኦፍ ሬናል ፈንክሽን። እነዚህ የኩላሊት ታማሚዎች ላይ ሲፕሮ ሲወሰድ ጥንቃቄ ያስፈልገዋል። ሞኒተሪንግ ኦፍ ሴረም ድረግ ሌቭል ኢዝ ዘ ሞስት ሪላያብል ቤዝ ፎር ዶዝ አጀስትመንት። ስለዚህ ሴረም ኮንሰንትሬሽኑ ሞኒተር ተደርጎ ነው ዶዝ አጀስት ተደርጎ ሲፕሮ ሊሰጥ የሚገባው። ኢፍ ኬራቲኒን ክሊራንሱ 20 ml ፐር ሚኒት በአንድ ደቂቃ የኬራቲኒን አወጋገድ ከኤምል በታች ከሆነ ሃፍ ዘ ሪኮመንድድ ዶዝ መስት ሜይ ቢ አድሚኒስትርድ። ስለዚህ ኬራቲኒን ክሊራንሳችን በአንድ ደቂቃ ከ20 ሚሊ ሊትር ካነሰ ያ የሲፕሮፍሎክሳሲን በፊት ከሚወሰደው 50% ተቀንሶ ነው የሚወሰደው ማለት ነው።
ሌላኛው ሲኤንኤስ ስቲሙሌሽን ላይ ሲፕሮፍሎክሳሲን ሜይ ኮዝ ሲኤንኤስ ስቲሙሌሽን it should be used with caution in patients with CNS disorders such as severe cerebral epilepsy ብዙ ጊዜ አዙሪት ደግሞ የመጣል በሽታ ያላቸው ሰዎች ከሲፕሮን ከነዚህ መድኃኒቶች ጋር አይወሰድም። ሌላ ፎቶቶክሲቲ ነው። ሞዴሬት ቱ ሲቪር ፎቶቶክሲቲ መንፈስ በኤግዛጀሬትድ ሰንበርን reaction have been observed in patients who are exposed to direct sunlight with some member of quinolone class of drugs. so ሲፕሮፍሎክሳሲን ብዙ ጊዜ አንዳንዴ ሰንላይት ኤክስፖዠር ካለ ላይ መከር ይችላል። በዛ ሰዓት ቴራፒ ሹድ ቢ ዲስኮንቲኒድ ኢፍ ፎቶቶክሲቲ ኦከርስ። ስለዚህ ፎቶቶክሲቲ ወይ ደግሞ ላይት ቶክሲቲ ሳንበርን የሚያጋልጥ ከሆነ የሲፕሮፍሎክሳሲን ቴራፒ በፍጹም መቀጠል የለበትም ያ ፔሸንት። ዲስኮንቲኒድ ማድረጉ የተሻለ ነው። ድረግ ኢንተራክሽን ሲባል ያው ኢንተራክሽን እንደምናውቀው ብዙ አይነት ኢንተራክሽን አለ። መድኃኒት ከመድኃኒት፣ መድኃኒት ከበሽታ፣ መድኃኒት ከምግብ ጋር ኢንተራክሽን ይኖራል። ስለዚህ አሁን ደግሞ የምናየው መድኃኒት ከመድኃኒት ጋር ያለው መስተጋብር ነው ከሲፕሮ ጋር። ቲዮፊሊን ነው አንደኛው። ሴረም concentration and elimination half of theophylline may be increased when it is used concomitantly ሲፕሮ። ሲፕሮፍሎክሳሲን ቲዮፊሊን ሃፍ ላይፍ ስለሚጨምር ስለዚህ ድረግ ኢንተራክሽን አለው። ቲዮፊሊን ዶዝ ሹድ ቢ ሬዲዩስድ ኤንድ ፕላዝማ ሌቭል ሹድ ቢ ሞኒተርድ። ስለዚህ ሲፕሮፍሎክሳሲን ከቲዮፊሊን ጋር አንድ ላይ በሚወሰድበት ጊዜ የቲዮፊሊን ዶዝ ምን መሆን አለበት? መቀነስ አለበት እና ፕላዝማ ሌቭል ኦፍ ቲዮፊሊን ሹድ ቢ ሞኒተርድ። ሌላኛው ከሲፕሮ ጋር እንደምናውቀው አንታያሲድ ነው። እነዚህ ለጨጓራ የምንጠቀመው አንታያሲድ ድረግ ኢንተራክሽን አለው። አንታያሲድ ኮንቴኒንግ ማግኒዥየም ሃይድሮክሳይድ and aluminum hydroxide may be interfere absorption of ሲፕሮ። ስለዚህ እንደምናውቀው ሲፕሮ አሲዲክ ኢንቫይሮንመንት ስለሚፈልግ ጨጓራችን ላይ አንታያሲድ ደግሞ ፒኤችን ከፍ ስለሚያደርግ የሲፕሮፍሎክሳሲን አብዞርቤሽን ስለሚቀንስ ሲፕሮ አብዞርብ አይሆንም። ስለዚህ ሪዛልቲንግ ኢን ሎወር ሴረም ኤንድ ዩሪን ሌቭል ኦፍ ሲፕሮፍሎክሳሲን ኮንኮሚታንት አድሚኒስትሬሽን ኦፍ አንታያሲድ ሲፕሮ ሹድ ቢ አቮይድድ። ስለዚህ ሲፕሮፍሎክሳሲን እና አንታያሲድ አንድ ላይ መወሰዱ በጣም በጥብቅ የተከለከለ ነው። ሌላኛው ሲፕሮፍሎክሳሲን ከአንቲካጉላንት ወይም ደግሞ ደም ማቅጠኛ ከሚባሉ መድኃኒቶች ጋር አንድ ላይ አይወሰድም። ምክንያቱም prolongation of bleeding time has been reported during concomitant administration of ciprofloxacin and anticoagulant. ለምሳሌ አንድ ፔሸንት ብለድ ካጉሌሽን የደም መጋገር ኖሮ አንቲካጉላንት ወስዶ ከሲፕሮ ጋር አንድ ላይ ቢወሰድ ስለዚህ የአንቲካጉላንት ወይም የዋርፋሪን ለምሳሌ መጠን ስለሚጨምር ያ ፔሸንት ያ ታማሚ ለብዙ ጊዜ ደም ሊፈሰው ስለሚችል ሲፕሮ እና አንቲካጉላንቶች አንድ ላይ አይወሰዱም። ሌላኛው ሲፕሮፍሎክሳሲን ከሳይክሎስፖሪን ነው። ትራንሰንት ኢንክሪዝ ኢን ሴረም ኬራቲን ሃቭ ቢን ሲን። ብዙ ጊዜ የሳይክሎስፖሪን መጠንም ሴረም ኮንሰንትሬሽኑ ይጨምራል። ሌላኛው ካፊን ነው። ከካፊን ጋር ሲፕሮ ድረግ ኢንተራክሽን አለው። እንዴት ነው ካላችሁ ሲፕሮፍሎክሳሲን ኢንተርፊር ዊዝ ሜታቦሊዝም ኦፍ ካፊን ሪዛልቲንግ ሪዲዩስ ዲክሊራንስ ኦፍ ካፊን። ብዙ ጊዜ ሴረም ሌቭል ኦፍ ካፊን ስለሚጨምር ከሲፕሮ ጋር ካፊን አንድ ላይ አይወሰድም። ምክንያቱም የካፊን ሜታቦሊዝም ስለሚቀንስ ካፊን ደግሞ ደማችን ውስጥ ስለሚከማች ቶክሲቲ ሊፈጥር ይችላል ማለት ነው። ሌላው ሲፕሮ እና እርግዝና እንዴት ነው ስንል ብዙ ጊዜ ለእርግዝና ካለ ሲፕሮ አይቻልም ይባላል እና ለጡት አጥቢዎች እንዴት ነው ካላችሁ the data that are available on administration of Cipro to pregnant women indicate non-malformative or fetal or neonatal toxicity of Cipro. ስለዚህ አንድ እናት እርጉዝ ሆና ሲፕሮን በምትወስድበት ጊዜ ለልጇ በጣም ቶክሲክ ነው፣ መርዛማ ነው። animal studies don't indicate direct or indirect harmful effect with respect to reproductive toxicity. animal study ወይም ደግሞ አኒማል ላይ የተጠና ጥናት ብዙም አያሳይም። in juvenile and the prenatal animal exposed to quinolone effect on immature cartilage have been observed. ስለዚህ ካርቲሌጅ ወይም ደግሞ አጥንት ላይ ኢማቹሪቲ ስለሚያስከትል እሱ ላይ ጥንቃቄ ማድረግ ያስፈልጋል። as precautionary measure it is preferable to avoid the use of Cipro during pregnancy. ስለዚህ በደንብ ጥንቅቅ ተደርጎ የተጠና ጥናት ባይኖርም እርግዝና ላይ ነገር ግን በጣም በላጩ ሲፕሮፍሎክሳሲን እርግዝና ላይ በጣም ተመካሪ አይደለም ማለት ነው። ሌላኛ ብረስት ፊዲንግ ላይ ነው። ጡት ለሚያጠቡ እናቶች ሲፕሮፍሎክሳሲን is excreted in breast milk። ስለዚህ ብረስት ሚልክ ላይ ኤክስክሬት ይሆናል። due to potential risk of articular damage Cipro should not be used during breast feeding። አንድ ጡት እናት
አንድ እናት ጡት በምታጠባ ጊዜ ሲፕሮፍሎክሳሲን መውሰድ የለባትም ማለት ነው። ሌላኛው ዘ ኢፌክትስ ኦን ዘ አቢሊቲ ቱ ድራይቭ ኤንድ ዩዝ ማሽን ዲው ቱ ኢትስ ኒውሮሎጂካል ኢፌክት ሲፕሮ ሜይ አፌክት ሪያክሽን ታይም ዘ አቢሊቲ ቱ ድራይቭ ኦር ቱ ኦፕሬት ማሽነሪ ሜይ ቢ ኢምፔርድ። ሌላው አድቨርስ ኢፌክት ሲፕሮ በምናዝበት ጊዜ ምን አይነት አድቨርስ ኢፌክት ሊከሰት ይችላል የምንለውን ስናይ ሲፕሮ ኢዝ ጀነራሊ ዌል ቶለሬትድ፣ ብዙ ጊዜ ዌል ቶለሬት ነው። አንዳንዴ የሚጠበቅ አድቨርስ ኢፌክት አለ። ዲያሪያ አለ፣ ተቅማጥ የምንለው ነው። ቮሚቲንግ፣ ማስታወክ፣ አብዶሚናል ፔን፣ የሆድ ዲስኮምፎርት ሊኖር ይችላል። ሄዴክ ሊያስከትል ይችላል፣ ራስ ምታት የምንለው ነው። ረስትለስነስ፣ እነዚህ መቅነጥነጥ ነገር ሊኖር ይችላል። ሌላኛው ሲፕሮን የሚወስድ ሰው ራሽ ሊያሳክከው ይችላል። ሶ ሃቭ ቢን ሪፖርትድ፣ ብዙ ጊዜ ሪፖርት ለሚሆኑ አድቨርስ ኢፌክቶች ሞስት ኦፍ ታይም እነዚህ ናቸው። ዲያሪያ፣ ቮሚቲንግ፣ አብዶሚናል ፔን፣ ሄዴክ፣ ረስትለስነስ፣ ራሽ ምንላቸው ናቸው። ግን ፖቴንሻል ላይፍ ትሪትኒንግ ነው፣ በጣም ከባድ ነው የምንለው ደግሞ አድቨርስ ኢፌክት ምንድን ነው? ሲሪስ ኦፍ 15 ኬዝ ኦፍ አናፋይሎክቲኮይድ ሪያክሽን ሃቭ ቢን ሪፖርትድ አሶሺየትድ ሲፕሮ ከሲፕሮ ፍሎክሳሲን አወሳሰድ ጋር የተጠና 15 ኬዝ በጣም ሪፖርት ተደርጓል። ሌላ ስቴቨን ጆንሰን ሲንድረም፣ እነዚህ የምንለውን ነገር ብዙ ጊዜ ሪፖርት ይሆናል ማለት ነው። ሌላኛው ሲፕሮም በሚወሰድበት ጊዜ ሲቪር ኢሪቨርሲብል ኢፌክት የምንለው as with all quinolones seizure may occur and this effect may be potentially concurrent use of non-steroidal anti-inflammatory drugs። ስለዚህ ሲፕሮፍሎክሳሲንን ከኖንስቴሮይዳል አንቲኢንፍላማቶሪ ድረግ ከአይቡፕሮፊን ከዳይክሎፌናክ ጋር አንድ ላይ ብዙ ጊዜ አይወሰድም። ምክንያቱም ሲጀር ወይም ደግሞ ሲጀር የማምጣት ትሪሾልድ አለው ማለት ነው። ይህን ይመስላል። ሌላኛው ሲፕሮፍሎክሳሲን ኦቨርዶዝ በሚሆንበት ጊዜ ዶዝ በሚበዛበት ጊዜ እንዴት ነው የምንለው ስናይ an overdose of 12 gram have been reported to lead mild symptom of toxicity። ዴይሊ ከ12 ግራም በላይ ከሆነ ቶክሲቲ የማምጣት ቻንስ አለው ማለት ነው። ሶ ሲምፕተም ኦፍ ኦቨርዶዝ ሜይ ኢንክሉድ ሲፕሮፍሎክሳሲን ከሚያስፈልገው ዴይሊ ዶዝ በላይ ሲሆን አንድ ፔሽንት ላይ ዲዝነስ፣ እነዚህ ትሪመር፣ ሄዴክ፣ ታየርድነስ፣ ሲጀር፣ ሃሉሲኔሽን፣ ኮንፊውዥን የማምጣት ቻንስ አለው ሞስት ኦፍ ታይም። አንዳንዴ ሬናልና ሂፓቲክ ኢምፔርመንትም ሊያመጣ ይችላል ማለት ነው። ሌላ ካልሽየም እንደ ማግኔዥየም ኮንቴኒንግ አንታሲድ ሜይ ቢ ቴዎሬቲካሊ ሪዲዩስ አብዞርፕሽን ሲፕሮ ኢን ኦቨርዶዝ ኦንሊ ስሞል ኳንቲቲ ኦፍ ሲፕሮ ሌስ ዛን 10% ኢዝ ኤሊሚኔትድ ባይ ሄሞዲያሊሲስ ኦር ፐሪቶናል ዲያሊሲስ። ስለዚህ ብዙ ጊዜ ኩላሊት ችግር ኖሮባቸው ኩላሊት በሚታጠቡበት ጊዜ ሲፕሮ አይወሰድም ማለት ነው። ሌስ ዛን ከ10% ብቻ ነው ያነሰ ነው በሄሞዲያሊሲስ ጊዜ ምን ሊሆን የሚችለው ሊወጣ የሚችለው ማለት ነው። በቀጣዩ እንለቅላችኋለን። ቪዲዮን እያያችሁ እያበረታቻችሁ ሰብስክራይብ፣ ፎሎ እያረጋችሁ አበረታቱን። ለዛሬ ይህን ይመስላል። በቀጣይ የቀረውን እለቅላችኋለሁ። አመሰግናለሁ።